የስኳር ህመም ያለበት ሰው በቀን ውስጥ ምን ያህል ጊዜ ስኳር መጠኑን መለካት እንዳለበት ያውቃሉ? የስኳር ህመም ካለቦት የደም ስኳሩን በቤት ውስጥ መለካት ጤናውን ለመጠበቅ ከሚያስችሉ መንገዶች አንዱና ወሳኙ ነው። በቀን ውስጥ ምን ያህል ጊዜ መለካት አለበት ለሚለው ጥያቄ መልሱ እንደ የስኳር ህመም አይነቱ፣ አጠቃላይ ጤናው፣ የዕለት ተዕለት ኑሮና እንደሚከታተለው የህክምና አይነት ይወሰናል። ያለቦት የስኳር ህመም አይነት አንድ ከሆነ የደም የስኳር መጠኑን በተደጋጋሚ መለካት ሊኖርቦት ይችላል። በአጠቃላይ የሚመከረው በቀን ውስጥ ከ4 እስከ 10 ጊዜ የደም ስኳሩ እንዲለኩ ነው። ሐኪሙ በሚከተሉት ጊዜያት ምርመራው እንዲያደርጉ ሊመክሮት ይችላል። የመጀመሪያው ምግብ ከመመገቡ በፊት እንዲሁም ምግብ ከተመገቡ በኋላ መለካት ይኖርቦታል። ሁለተኛው ከአካል ብቃት እንቅስቃሴ በፊት፣ በኋላ እንዲሁም አንዳንዴ በአካል ብቃት እንቅስቃሴ ወቅት መለካት ሊኖርቦት ይችላል። ሌላኛው ዝቅተኛ የደም የስኳር መጠን አጋጥሞት ህክምና ከተደረጉለት በኋላ የደም የስኳር መጠኑ መመርመር ይኖርበታል። እንዲሁም ህመም ካጋጠሙ፣ የዕለት ተዕለት እንቅስቃሴውን ከቀየሩ ወይንም አዲስ መድኃኒት መውሰድ ከጀመሩ የደም የስኳር መጠኑን በተደጋጋሚ መለካት ሊኖርቦት ይችላል። ያለቦት አይነት 2 የስኳር ህመም ከሆነ የደም የስኳር መጠኑን በተደጋጋሚ መለካት ላይኖርቦት ይችላል። ስኳሩን በአመጋገብ፣ በአካል ብቃት እንቅስቃሴ እንዲሁም ኢንሱሊን ባልሆኑ መድኃኒቶች ከተቆጣጠሩ በቀን 1 ጊዜ ወይንም በሳምንት ጥቂት ጊዜ መለካት በቂ ነው። ያለቦት የስኳር ህመም ምን ይሁን ምን የደም የስኳር መጠኑን መለካት በጣም አስፈላጊ የሚሆንባቸው ጊዜያት አሉ። ሲታመሙ ወይም ውጥረት ሲሰማዎት፣ አዲስ መድኃኒት መውሰድ ሲጀምሩ፣ መኪና ከማሽከርከሩ በፊት ወይንም ከባድ መሳሪያዎችን ከማንቀሳቀሱ በፊት፣ ከአካል እንቅስቃሴ በፊት፣ በኋላ እና በአካል እንቅስቃሴ ወቅት በተለይ እንቅስቃሴው ከባድ ከሆነና የጀመሩት እንቅስቃሴ አዲስ አይነት እንቅስቃሴ ከሆነ የደም የስኳር መጠኑን መለካት ይኖርቦታል። ስለ ስኳር ህመም ያለዎትን ጥያቄ ኮሜንት ሴክሽን ላይ ያስቀምጡልን። የውስጥ ደዌ ስፔሻሊስት ሐኪሞችን ወይንም የስኳር ህመም ሰብ ስፔሻሊስት ሐኪሞችን ማማከር ከፈለጉ የዩኬር የስልክ መተግበሪያን ከፕሌይ ስቶር በማውረድ ማማከር ይችላሉ። ቸር ሰንብቱ።